ማስታረቅ የሚባል ትምህርት አለ። ማስታረቅ ማለት ምን ማለት ነው? እንደው ይቅርታ ሃይማኖት እየሰበኩ አይደለም፣ ስነ ጽሑፋዊ ጠባዩ እንድታዩት ብዬ ነው። ለምሳሌ ማቴዎስ ወንጌል ላይ ያለው ሐሳብ ዮሐንስ ወንጌል ላይ የተጣላ ሊመስል ይችላል። ሉቃስ ወንጌል ላይ ያለው ማርቆስ ወንጌል ላይ ያለው የተጣላ ሊመስል ይችላል። ሮሜ መልእክት ላይ ያለው ከቆሮንቶስ ጋር የተጣላ ሊመስል ይችላል። ይሄ አንዱን ጥሎ አንዱን አንጠልጥሎ ለሚሄድ ሰው ለመካድ አንድ ምዕራፍ በቂ ነው። ለማመን ሙሉ የሚያስፈልግ ደግሞ ይሄ ያበደ የካደ ያፈቀረ የሰከረ ሰው ለጥቅስ አይፈጠራል። ሰምታችሁኝ? ያበዱ የካዱ የሰከሩ ያፈቀሩ ለጥቅስ አይበቁ። ምክንያቱም ብዙ ጊዜ ሴቶች አፍቅረው ይመጡና ሰው ጫት እየቃመ ነው ሲባሉ አረ ጎመን ብሎ ይከራከራል። ምክንያቱም ፍቅር ጫቱ ጎመን አስመስሎ ያሳያል። አረ ሲጋራ ያጨሳል ሲባል አረ እጣን ነው። ፍቅራቸው እስኪሟጠጥ ሲጋራው እጣን ነው። ፍቅር ሲሟጠጥ አፍንጫ ስራ የሚሰራ እና ብዙ ጊዜ እንደዛ አይነት ሰዎች ይፈጠራሉና አለቃ ገብረሃና በእንደዛ አይነት ጉዳዮች በፍታን በመጻሕፍት ላይ ሲናገሩ ምን አሉ ይባላል? መጻሕፍት እንደኛ እጅግር ቢኖራቸው እርስ በርሳቸው ተወጫጭቀው አልቀው ባዷችን እንቀር ነበር አሉ ይባላል። እንግዲህ ሰው ታውቃላችሁ እጅ ለቦክስ አልተፈጠረም። እኛ ተጨማሪ ስራ እየሰራንበት አንዳንዱ ሰው ለሌላ ነገር ሱቅ ያስፈቅድና ሽሻ የሚያስጨሳል ይባላል። ወሬ ሰስ አሁን እጅ የተፈጠረው ለምጽዋት ለበጎ ነገር ነበር። እኛ ተጨማሪ ሽሻ እያስጨስንበት ለቦክስ ጭንቅላት የተፈጠረው ለቴስት አይደለም። እሱ ተጨማሪ ስራው ለማሰቢያ ነው። አሁን ሰው ተጨማሪ ስራ ጥርስ የተፈጠረው ጫት ለማግኘት ያለ እውነቱን ለማ ይሄ ብሎ ያልተፈቀደ ባልተፈቀደበት እየነገርንበት ነው። እና አለቃ ገብረሃና ምን አሉ ይባላል? መጻሕፍት እርስ በርሳቸው እጅግር ቢኖራቸው እርስ በርሳቸው ይባሉ ነበር አሉ ይባላል። እንግዲህ እኚህ ሰው ሊቅ ናቸው፣ አዋቂ ናቸው። ተክሌ የሚባለውን ዘመን ቅድም አይታቸው ሊቃውንቱ ሲያረጉ እጅ ስራው በእውነቱ የምታየው ሰዎች አይታችሁታል። መቋሚያው በስልት ነው። ዛሬ ኖታ ባልነበረበት ጊዜ በእውነት እንደ ዛሬ እንደው ሰርጸ አልመጣም መሰለኝ አልነበር ነው አምልጦ ወደፊት እንዲመጣ እንለምናለን። እሱ ቢያወራ ያምርበታል። በእውነቱ አንዳንድ ጊዜ ሙዚቃ ሰርጸ ሲያወራው እውቀት ይሆናል። ጳውሎስ ሲናገር ነው ኃጢአት የሚሆን ዘፈን ሰርጸ ሲያብራራው እውቀት ነው። ቅዱስ ጳውሎስ ሲጽፈው ነው ኃጢአት የሚሆነውና